ኖቪያ ሚዲያ ይህን ያውቁ ኖራል። ሰላም ይህን ያውቁ ኖራል ቤተሰቦች፣ ዛሬ ብዙ ሰው እስካሁን ያላወቀውና እጅግ አስደሳች እውነት ወደ እናንተ አመጣን። እኛ የምናውቀው እስከዛሬ በራሳችን ወይም በጭንቅላታችን ውስጥ ብቻ ያለውን አንጎል ነበር። ነገር ግን በሆዳችን ውስጥ ሌላ አንጎል እንዳለ ያውቁ ኖራል? እውነት ነው። በሆዳችን ውስጥ ሌላ አንጎል አለ። ይህ ሁለተኛ አንጎል ምንድነው? ይህ ሁለተኛ አንጎል በምግብ መፍጫ መንገድ ዳይጀስቲቭ ሲስተም ውስጥ የሚገኝ ሲሆን ጉበን በአማርኛው በእንግሊዝኛው ሰከንድ ብሬን ኦር ገት ብሬን በመባል ይታወቃል። በዚህ ቦታ ከ1 ሚሊዮን በላይ የነርቭ ሴሎች አሉ። ይህም የምናውቀውን አንጎል በተስተካከለ ታላቅ ተግባር እንዳለው ይጠቁማልም ያሳያል። ተግባሩ ምንድነው? በዋነኝነት ምግብ መዳረስን ይቆጣጠራል። የምግብ መፈጨትን ሂደት ይከታተላል። እንቅስቃሴውን በደንብ በመዘጋጀት ይመራል። ስሜታችን ላይ ተጽዕኖም ይፈጥራል። ምክንያቱም በሰውነታችን ውስጥ ያለው 90% የደስታ ስሜት ሆርሞን ወይም ሴሮቶኒን በዚህ ሁለተኛ አንጎል ውስጥ ስለሚመረት ነው። ስሜታችን በሚቀያየርበት ወቅት ወይም በተጨነቅንበት ጊዜ ሆዳችን ውስጥ የሚሰማን ነገር አለ። ለምን ይመስለናል? በጣም ውጥረት ውስጥ ስንሆን የሚገርመው የመብላት ፍላጎታችን በጣም ይቀንሳል። ሆዳችንን እርብሽ የሚል ስሜት ተሰማን እንላለን። ይህ ስሜት እንግዲህ በምናውቀው የጭንቅላታችን ውስጥ ባለው አንጎላችን ብቻ ቁጥጥር አይካሄድበትም። ይህ ስሜት በቀጥታ የሚገናኘው በሆዳችን ውስጥ ባለው ሁለተኛው የአንጎላችን ክፍል ውስጥ ነው። እንግዲህ የእውነታው ነጥብ እዚህ ላይ ነው። ይኸውም የእኛን ስሜት የሚቆጣጠረው በጭንቅላታችን ውስጥ ባለው አንጎል ብቻ እንዳይደለና ሆዳችንም ትልቅ ሚና እንደሚጫወትም ጭምር ነው። በመሆኑም እንዴት አድርገን ልንንከባከበው እንችላለን ለሚለው የመጀመሪያው ጤናማ የአመጋገብ ስርዓት ሲሆን፣ ሁለተኛው በተፈጥሮ የዳበሩ ምግቦችን መመገብ ነው። ሶስተኛው ጭንቀትን አለማብዛት ነው። ሆድ ጤናማ ሲሆን አእምሮ የበለጠ ደስተኛ ይሆናል። ስለሆነም የምናውቀውን የአእምሮ ክፍል ብቻ የምንንከባከብ ከሆነና የሆዳችንን ጤና ሙሉ በሙሉ ችላ ካልን ግማሹን የጤናችንን እውነት አጥተናል ማለት ስለሚሆን ሁለተኛውን የአንጎላችንን ክፍል በጣም ልንንከባከብ ይገባል እያልን የዛሬውን እዚህ ላይ እናጠናቅቃለን። ምንጭ ዲስክሪፕሽን ላይ እናስቀምጣለን። ከዚህም በኋላ የተለያዩ ድንቃድንቅ እውነታዎችን ልክ እንደዚሁ በየቀኑ ስንለቅ በየጊዜው እንዲደርሰው ቻናሉን ሰብስክራይብ ያድርጉ እያልን ለሌሎችም ሼር በማድረግ ይጋብዙልን ብለን እኛ እዚህ ላይ እንሰናበታለን። መልካም ጊዜ።